ዛሬ ደስ የሚል ዜና ነው የምንነግራችሁ ቅዱሳኖች እኛ ቤተክርስቲያን ውስጥ ዘይት አይሸጥም በነፃ ነው የምንሰጠው በነፃ አንሸጥም እንደሌሎቹ ዘይት አንሸጥም በነፃ ነው የምንሰጣችሁ አሜን ሃሌሉያ ትቀልዳላችሁ እንዴ ትቀልዳላችሁ በአዲስ ኪዳን መጽሐፍ ቅዱሳችን ያዕቆብ መጽሐፍ ላይ እንደዚህ የሚል ቃል አለ ምዕራፍ 5 ቁጥር 14 ላይ ስለ ዘይት አገልግሎት ከእናንተ የታመመ ማንንም ቢኖር ምን ያለ የታመመ ማንንም ቢኖር የቤተ ክርስቲያን ምን አለን ያዕቆብ የቤተ ክርስቲያን ምኖች ሽማግሌዎች የቤተ ክርስቲያን ሽማግሌዎች ቤተ ክርስቲያንን ያስተዳደሩ እየመሩ ያሉ ሽማግሌዎች ወደ እርሱ ወደማ ወደ ታመመው ሰው ምን ይበል ይጥራ ከዛስ በጌታም ስም በማስም በጌታም ስም እርሱን ማንን የታመመውን ሰው ዘይት ቀብተው ምን ይበሉለት ይጸልዩለት የእምነትም ጸሎት ድውዩን ያድናል ጌታም ያስነሳዋል ኃጢያትንም ሰርቶ እንደሆነ ይሰራይለታል ችግሩ አብዛኛው ሰው መጽሐፍ ቅዱስን አያነብም የሚሸጡትን ለመተቸት እኛ ቤተክርስቲያን አይሸጥም ምን እንላለን በነፃ እናድላችኋለን እየቀነሱ አይደለም በገረወይና ቢሰጧችሁ ቢችሉ እንደዛ ቢሰጧችሁ አሁን ዘይት በጣም ስለተወደደ ቢሰጡ ለቅዱሳኖች በተለይ አቅም ለሌላቸው ለአቅመ ደካሞች ለእናቶች ቢሰጡ መልካም ነበር እግዚአብሔር ይባርካቸው ነበር በገረወይና ቢሰጧችሁ እንኳን አይሰጧችሁም እንጂ ዳሩ አይሰጧችሁም ይወስዱባችኋል እንጂ ያላችሁን ዘይት መግዣችሁን ይወስዱባችኋል ይቀሟችኋል አታለው ይዘርፏችኋል ይበዘብዟችኋል ከበዘበዟችሁ በኋላ ባዷችሁን ስትቀሩ ይሰድቧችኋል ያንቋሽሿችኋል እጃችሁ ባዶ መሆኑን ሲያውቁ ያባረሯችኋል ይጥሏችኋል ይጠቀሙባችሁና ልክ እንደ ሸንኮራ ተፍተው ይጥሏችኋል እናንተ ግን ምንድነው የምትሉት አሜን የእግዚአብሔር ሰው የእግዚአብሔር ሰው ለማንኛውም ስለ ዘይት አገልግሎት የተነገረን በመጽሐፍ ቅዱስ አንደኛ ለታመመ ሰው ነው የጥርመሳ ዘይት የብቀላ ዘይት የሞገስ ዘይት የክብር ዘይት የማሻገር ዘይት የሚባል የለም ለታመሙ ሰዎች ልክ አሁን ዘይት ስንገዛ እንደ ፋብሪካው ስሙ እንደሚለያይ ሁሉ እዚህ ጋር የምታዩት ዘይት አሁን እኔ የገዛሁት ኦማር ነው ልክ የተለያዩ ኦርካይድ ምናምን እንደሚባሉ የዘይት ዝርዝሮች የጥርመሳ ዘይት የፈውስ ዘይት የስኬት ዘይት
የቤተ ክርስቲያን ሽማግሌዎችን ይጥራ ቀብተው ይጸልዩለት እየቀነሱ ይስጡት ይላል ይሄ ይላል ይሄ እግዚአብሔር ቃል ይላል ከእግዚአብሔር ቃል ውጪ የሆነ ሁሉ ስህተት ነው እግዚአብሔር ቃል ቢያስፈልግ ይጽፍልን ነበር እንደ ቋሚ መመሪያ ስዕላቸውን ፎቶአቸውን ምናቸውን ለጥፈው ዘይት ሲሰጧችሁ ተቀብላችሁ ሄዳችሁ ለቤተሰብ ሁሉ እየቀነሳችሁ ትሰጣላችሁ እየቀነሳችሁ እንደ ፓራፊል ልክ እንደዚች እንደ ጥቁር አዝሙድ ዘይት ይሄን በተጠቀም ጥሩ ነው ለጉንፋን ለአለርጂክ ምናምን እንደሚባል ይሄንን ተጠቀም የንትን ዘይት ነው የምን የጠርመሳ ተጠረምሳለ እነሱ ናቸው ይጣሩ ስለዚህ አንደኛ የተፈቀደው ለቤተ ክርስቲያን ሽማግሌዎች ነው ሁለተኛ ለታመሙ ሰዎች ነው በጌታ ስም ይጸልዩለት ያ የታመመ ሰው ይድናል ነው የሚለውና ለምንድነው የምንታለለው ሰው አንድ ጊዜ ይታለላል ሁለት ጊዜ ይታለላል ሶስት ጊዜም ይታለል እሺ እድሜ ልካችንን እንዴት እንታለላለን እንዴት ሰው እድሜ ልኩን ይታለላል ዘይት በኪሳችሁ ይዛችሁ የምትዞሩ ሰዎች አረተው ይሄ ህዝብ ባለቤት አለው እንዴ የምታምታቱ ሰዎች ተው እግዚአብሔር ይፈርዳል የምትታለሉም ሰዎች ከነሱ ባልተናነሰ ተግሳጽ ይገባችኋል እነሱ የሚቸረችሩላችሁን ዘይት እናንተ ባትገዙ እነሱ አይቸረችሩም ነበር ቢከስሩ ድጋሚ አይቸረችሩም ነበር ከነሱ ይልቅ እንደውም እናንተ ናችሁ መገሰጽ ያለባችሁ ለማንኛውም እዚህ ላይ ላብቃ አንብቡ መጽሐፍ ቅዱሳችሁን አንብቡት እግዚአብሔር ቃል ወደ ማስተዋል ያምጣችሁ በኢየሱስ ስም አሜን